ፍሪጅ ውስጥ ልክ እንደዚህ ከላይኛው ፓርት ላይ ስቶር አረጋለሁ። ልክ እንደዚህ በውሃ ለቅለቅ እያደረኩኝ በፎጣ አደርቀውና ከቀዘቀዘ በኋላ ቀስ ብዬ ልክ እንደዚህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም ተመኘሁኝ። እኔ በጣም ሰላም ነኝ። ዛሬ ሼር ላረጋችሁ የምፈልገው ለህፃናት የሚሆን ምግብ ከ6 ወር ጀምሮ መጠቀም የሚችሉት ነው። የስኳር ድንች አንዱን አሰራር አሳያችኋለሁኝ። እንደምትመለከቱት እዚህ ጋር በውሃ ለቅለቅ እያደረኩኝ በፎጣ እያደረኩኝ ነው ትሪው ላይ ያደረኩት ማለት ነው። ግን ከዛም በፊት እኔ ሳስቀምጣቸው በደንብ አጥቤ ነው ሁሉንም ፍሩቶቹንም ድንቹንም ማለት ነው። ለዛ ነው ለእናንተ ጀስት ለማሳየት በውሃ ለቅለቅ ያደረኩት። ከዛ በመቀጠል እንደዚህ በሹካ ወጋ አረገዋለሁ በደንብ እንዲበስል ውስጥ ድረስ ማለት ነው። ከዛ እዚህ ጋር ኦቭን ውስጥ አረገዋለሁ እስከሚበስል ከድኜተዋለሁ። አሁን እዚህ ጋር አውጥቼዋለሁኝ። ትንሽ ቀዝቀዝ ካለ በኋላ ለሁለት እከፍልና ቀስ ብዬ ከቆዳው ለየዋለሁ ማለት ነው። ቆዳው ሳይገባብኝ ወር ልጣጩ ሳይገባብኝ ቀስ እያልኩ ከውስጥ አወጣዋለሁኝ ማለት ነው። ከዛ ልክ እንደዚህ በመፍጫው ፈጨዋለሁኝ ማለት ነው። ከመቀቀል ወይም ደግሞ ስቲም ከማረግ እንደዚህ ብናደርገው ሞር ፕሮቲን ይኖረዋል። በጣም ቆንጆ ነው ለልጆቻችን ማለት ነው። እንደዚህ ፈጨዋለሁ። በጣም ሶፍት ነው ባይዘው በማንኪያ ወር በሹካም መፍጨት ይቻላል። ግዴታ በማሽኑ መሆን የለበትም። ካለን ግን ያው ቀለል ይላል በማሽኑ ብንፈጨው ማለት ነው። ያው ይሄንን ቪዲዮ ኤዲት ያደረኩት ልጄን ከመገብኳት በኋላ ያው በስንተኛው ቀን ነው ወዲያው አይመችም እና በጣም ነው ልጄ ወዳው የበላችው። በጣም ይጣፍጣል። ለኛ ለአዋቂዎች ራሱ እንደዚህ ባነፈጨውም እንደዛ ኦቨን ውስጥ አድርገን ብንበላ በጣም አሪፍ ነው። ሙሉ ጣዕሙን እናገኛለን፣ ሙሉ ፕሮቲኑንም እናገኛለን። ከዛ በመቀጠል ፈጭተን ከጨረስን በኋላ እንደዚህ በማሸጊያ ሳህኖች አድርገን ፍሪጅ ወይንም ደግሞ ፍሪዘር ማድረግ እንችላለን። ያው እኔ ከ3 ቀን በላይ ስለማላቆየው ከዛ በመቀጠል በደንብ መክደን አለብን። በደንብ ከድንና ንፋስ እንዳይገባበት ወይም አይነት ባክቴሪያ እንዳይገባበት በደንብ መክደንን ማረጋገጥ አለብኝ። ባይ ዘ ዌይ እንደዚህ ከማሸጊ በፊት በደንብ ነው የማቀዘቅዘው። በደንብ መቀዝቀዝ አለበት። ኦር ፍሪጅ ውስጥም ከመክተታችን በፊት በደንብ መቀዝቀዝ አለበት። ከዛም በኋላ ፍሪጅ ውስጥ እናስቀምጠዋለን ለ2-3 ቀን ማለት ነው። ፍሪጅ ውስጥ ከሆነ ፍሪዘር ውስጥ ግን ከሆነ ወር ከዛም በላይ መቀመጥ ይችላል። ፍሪጅ ውስጥ ከላይኛው ፓርት ላይ ነው የማስቀምጠው ማለት ነው። Let it go, let my body go. Take our bodies higher and higher.